በወርቅ ያኖሯት የሳሎን ጌጥ አበባ መቻው። የአርሰናል ደጋፊ ለፍቅረኛው የጻፈው ደብዳቤ የልቤ ንግስት አንቺ ውዷ ፍቅሬ ላንቺ ያለኝ ስሜት ልክ ለአርሰናል ካለኝ ፍቅር ጋር አንድ ነው። አንቺኮ የኔ የግል አርሰናል ነሽ ታውቂያለሽ። እኛም እኮ የራሳችን ባንተር ኢራ ነበረን። ልክ አርሰናል ከዋንጫ ርቆ ቶፕ 4 መግባትን እንደ ትልቅ ስኬት ይቆጥር በነበረበት ጊዜ ሰዎች በግንኙነታችን ላይ እምነት አጥተው እነዚህ መቼ ይዘልቃሉ ሲሉ ነበር። የሌላ ቡድን ደጋፊዎች አርሰናል እኮ ልክ እንደ ኔትፍሊክስ ፊልም ነው፣ ሁሌም ቀጣይ ሲዝን ነው እንጂ አሁን ምንም የለም እያሉ ሲያሾፉ፣ እኛም ይሄ ፍቅር ተስፋ ብቻ ነው መቋጫ የለውም የሚሉ ነበሩ። እኔ ግን ልክ ሚኬል አርቴታ ትረስት ዘ ፕሮሰስ እንዳለው ባንቺ ፍቅርና በእኛ ጥንካሬ አንድም ቀን ተጠራጥሬ አላውቅም። በክለቤ እንደማልደራደረው ሁሉ ባንቺ ፍቅርም ድርድር አላውቅም። የሰዎችን አሉባልታ የትም አልጥለውም፣ ምክንያቱም እኔ